ደስታ ዝም ብሎ ዳንቺ አይመጣም። አንዳንዴ አንቺ ልትፈጥሪው ይገባል ደስታ። ምክንያቱም በቀላሉ የምትፈጥሪው ደስታ አለ። ለዛውም ነገ ሃንጎቨር የሌለው ደስታ። አሁን በመጠጥ ሰዎች ሊደሰቱ ይሞክራሉ። በማግስቱ ግን ራስ ምታቱ ምኑ ሃንጎቨር አለው። ወይ በኃጢአት ውስጥ ገብተው አደልትሪ ዝሙት ውስጥ ገብተው ደስታን ለጥቂት ደቂቃ ሊፈልጉ ይችላሉ። እሱ ግን ችግር አለው። ግን ደስታን እንፍጠረው። እዚች እኮ ቤትሽ ውስጥ እኮ ቡና አፍልተሽ ከጓደኛሽ ጋር ስቀሽ ተጫውተሽ እንደዚህ ሽሮሽን በልተሽ ደስታን ክሬኤት ልታደርጊው ትችላለሽ። ከዛ ደስታን መፍጠር ደግሞ ካቃተሽ ቀና በይ ወደ ላይ ቀና ስትይ በሱ ደስ ይበላችሁ ስለተባልን በእግዚአብሔር ደስ ይበላችሁ ስለተባልን ደስታን ታገኛለሽ። አላህ አንተ ትያለሽ። እሱ በመኖሩ ደስ ይልሻል፣ ከአንቺ ጋር በመሆኑ ደስ ይልሻልና ደስታን መፍጠር ያስፈልጋል።